አንድ ቤት በተወካይ አማካኝነት በመንደር ውል ቢሸጥና ውሉ ለመኖሩ ወይም ደግሞ ለመደረጉ በወካይ ቢካድ የውሉ እጣ ፋንታ ምን ይሆናል? ሰላም፣ እንዴት ናችሁ? ጠበቃ ቤተልሔም ነኝ። በሀገራችን ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ከአሁን በፊት ተሰጥተው በነበሩ አስገዳጅ ውሳኔዎች ላይ አንድ ቤት በተወካይ አማካኝነት በመንደር ውል ቢሸጥና እንደ ውሉ ይፈጸምልኝ በሚል ገዢ በፍርድ ቤት ክርክር በሚያቀርብበት ጊዜ ሁለቱም ማለትም ወካይና ተወካይ ቀርበው ተወካይ ቤቱን ለመሸጡ በመንደር ውል ቤቱን ለመሸጡ ቢያምን ነገር ግን ወካይ ይህንን ውል አላውቀውም በመንደር የሽያጭ ውልም ቤቴን አልሸጥኩም በማለት ክርክር ቢያነሳ የውሉ ጣፋንታ ምንም እንኳን ተወካይ ቢያምንም ወካይ ውሉ ለመኖሩ ወይም ደግሞ ውሉ ለመደረጉ እንዲሁም ውሉ በሕግ ፊት ሊጸና አይገባም በማለት ክርክር በማቅረቡ ውሉ በሕግ ፊት የጸና አይሆንም በማለት ውሳኔ ሰጥቶ ነበር። ነገር ግን በቅርቡ በሰጠው አስገዳጅ ውሳኔ መሰረት ይህንን ውሳኔ በመሻር አዲስ ውሳኔ ሰጥቶ እናገኘዋለን። በዚህ ውሳኔ መሰረት አንድ ቤት በመንደር ውል በተወካይ አማካኝነት ቢሸጥ እና ገዢ በውሉ መሰረት ቤቱን አስረክቡኝ በማለት ወካይንም ተወካይንም ክስ በሚያቀርብበት ጊዜ ተወካይ ቤቱን በመንደር ውል ሽጫለሁ፣ ቀብድም ተቀብያለሁ በማለት የእምነት ቃሉን የሰጠ እንደሆነ ወይም አምኖ የተከራከረ እንደሆነ ነገር ግን ወካይ አይ ይሄን የመንደር ውል አላደረኩም ለመኖሩም አላቅም ቢኖርም እንኳን ውሉ ተፈጻሚነት ሊኖረው አይገባም የሚል ክርክር ቢያቀርብም እንኳን ተወካይ ቤቱን በመንደር ውል ለመሸጡ እስካመነ ድረስ ውሉ በሕግ ፊት የጸና ይሆናል ማለት ነው በማለት አዲስ አስገዳጅ ውሳኔ ሰጥቶ እናገኘዋለን። በዚህ መሰረት እንግዲህ ተወካዮች ቤታችሁን አንድ ሰው እንዲሸጥላችሁ እንዲለውጥላችሁ ወይም ደግሞ ሌሎች አስተዳደራዊ ስራዎችን እንዲያከናውንላችሁ ውክልና ሰጥታችሁ እያለ ይሄው ተወካይ ቤታችሁን በመንደር ውል ሽጦ ክርክር በሚነሳበት ጊዜ እናንተ በመንደር ውል ቤቱን አልሸጥኩም የሚል ክርክር እንኳን ብታቀርቡ ከዛም ባለፈ ደግሞ የመንደር ውል ያው እንደምናውቀው የማይንቀሳቀስ ንብረትን በተመለከተ በጽሁፍ ብቻ መደረጉ ሳይሆን በሚመለከተው አካል ፊት ቀርቦ መመዝገብ ስላለበት ይሄን ያላሟላ ውል ስለሆነ ሊፈርስ ይገባል በማለት ክርክር ብታቀርቡም ተወካያችሁ ይሄንን የመንደር ውል ለማድረጉ ያመነ እንደሆነ ውሉ የጸና ይሆናል ማለት ነው። እነኚህን የመሳሰሉ የህግ ምክሮች እንዲደርሷችሁ ይሄንን የቲክቶክ ቪዲዮ ፎሎ ማድረግ አትርሱ። አመሰግናለሁ።